ሰላም ጤና ይስጥልኝ የኮርሉስ ሚዲያ ቤተሰቦች፣ ዛሬ ሁለተኛው ክፍል የኢራን ታሪክ ይዤላችሁ መጥቻለሁ። ቻናላችንን ሰብስክራይብ፣ ላይክ እና ኮሜንት በማድረግ ይወዳጁን። በ1501 ዓመተ ልደት ሻህ እስማኤል የሰፋፊድ ስርወ መንግስትን መሰረተ። ይህ በኢራን ታሪክ ውስጥ በጣም ወሳኝ ነጥብ ነበር። ለመጀመሪያ ጊዜ የሺዓ እስልምና የመንግስት ሃይማኖት አደረገ። ይህ ሰፋፊዶች የፋርስን ባህል፣ ግጥምና ስነ ጥበብ ከእስልምና ጋር በብልጠት አዋህደው አዲስ የኢራናዊ ማንነት ፈጠሩ። ኢስፋሃን እንደ አጽናፈ ዓለም ግማሽ ተብላ ተገነባች። ነገር ግን ታሪክ ሁል ጊዜ ሰላም አይሰጥም። ከሰፋፊድ በኋላ አፋሻርና ዛንድ ስርወ መንግስታት በፍጥነት መጡና ጠፉ። ከዚያም የቃጃር ስርወ መንግስት ተጀመረ። 19ኛው መቶ ክፍለ ዘመን የታላቁ መከራ ዘመን። በዚህ ዘመን ኢራን በባዕድ ሀገራት መካከል የጂኦፖለቲካ መጫወቻ ሜዳ ሆነች። ከሩሲያ ጋር በተደጋጋሚ የተደረጉ ጦርነቶች የካውካሰስን ክልል የዛሬዎቹ አርሜኒያ፣ አዘርባይጃን፣ ጆርጂያን አታ በቋሚነት አጣች። ብሪታንያ ደግሞ የኢራንን ዘይት ማውጣት ጀመረች። ኢራን በቅኝ ግዛት ግፊት ስር ታፍና ነበር። ነገር ግን እንደተለመደው የመትረፍ ስልቷን ቀጠለች። የፓህላቪ ስርወ መንግስት ዘመናዊነትና የስም ለውጥ። በ1925 ሪዛ ሻህ ፓህላቪ በወታደራዊ መፈንቅለ መንግስት ስልጣን ያዘ። እሱ ኢራንን በፍጥነት ወደ ዘመናዊ ሀገር ለመለወጥ ተነሳ። ፋብሪካዎችን፣ ዩኒቨርሲቲዎች፣ ዘመናዊ ጦር፣ የባቡር መስመሮች፣ ብዙ ለውጦችን አመጣ። በ1935 ዓ.ም በዓለም አቀፍ ደረጃ ሀገሪቱን ፋርስ ሳይሆን ኢራን ብሎ እንዲጠራ አደረገ። ይህ ለብዙ ሺህ ዓመታት የተጠበቀውን የአርያኖች ምድር ስም በይፋ ወደ ዓለም አቀፍ መድረክ የመለሰ ታሪካዊ ድርጊት ነው። የሪዛ ሻህ ልጅ ሙሐመድ ሪዛ ሻህ ይህን ዘመናዊነት በበለጠ ፍጥነት ቀጠለ። ነገር ግን በፍጥነት የተደረገው ለውጥ የሀብት ልዩነትና የባዕድ በተለይም የአሜሪካ ተጽዕኖ በህዝቡ ውስጥ ቁጣን አስነሳ። የ1979 ኢስላማዊ አብዮት። በ1979 የታላቁ አብዮት ተካሄደ። ሻህ ተገደለ። አያቱላህ ሩሁላህ ሆሜኒ የእስላማዊ ሪፐብሊክን መሰረቱ። ይህ አብዮት ለምዕራባውያን በጣም አስደንጋጭ ነበር። ነገር ግን ለኢራናውያን የታሪካዊ ተቃውሞና የነፃነት መገለጫ ነበር። የ8 ዓመት ጦርነትና የመትረፍ ተአምር። በ1980 ሳዳም ሁሴን ኢራንን ወረረ። ዓለም አቀፍ ድጋፍ ያለው ኢራቅ ኢራንን በፍጥነት እንደሚያሸንፍ ይጠበቅ ነበር። ነገር ግን ኢራን ለ8 ዓመታት በጀግንነት ተቋቋመች። በመጨረሻም ጦርነቷ በቃ። ኢራን እንደገና ተቋቋመች። የዛሬዋ ኢራን። ዛሬ ኢራን በኒውክሌር ፕሮግራሟ፣ በክልል ተጽዕኖዋ በኢራቅ፣ ሶሪያ፣ ሊባኖን፣ የመን እና በጠንካራ የተቃውሞ አቋሟ ምክንያት በዓለም ፖለቲካ ውስጥ ቁልፍ ተጫዋች ሆና ቀጥላለች። ብዙ ጊዜ ማዕቀብ፣ የፖለቲካ ግፊት እና የጦርነት ስጋት ቢገጥማትም ኢራን ሁል ጊዜ በባህሏ፣ በማንነቷ እና በጥበባዊ ዲፕሎማሲ ስልቷ ተርፋለች። ለ5000 ዓመታት ኢራን በጦር ሜዳ ብዙ ጊዜ ተሸንፋለች። ነገር ግን በባህል ግን በጭራሽ አልተሸነፈችም። ወራሪዎችን በማወጥ ባዕድ ሃይማኖቶችን በማዋሃድ እና የራሷን መንፈስ በመጠበቅ ታሪክን አስተማረች። ኢራን ለእኛ የምትነግረን ታሪክ ይህ ነው። እውነተኛ ኃይል በጦር መሳሪያ ሳይሆን በባህል፣ በማንነትና ጊዜን የመቆጣጠር ችሎታ ነው። ይህን ታሪክ የወደዱ ከሆነ ላይክ ያድርጉ፣ ሰብስክራይብ ያድርጉና የደወል ምልክቱን ይጫኑ። ሰላም ጤና ይስጥልኝ።